እዚህ ጋር የምታዩት ቆንጂዬ እስር ቤት ነች። እድሜ ልክ ተፈርዶባት ስራዋ ሶሻል ሚዲያ ላይ ሜካፕ እየተቀቡ ስለ ሜካፕ ማስተማር፣ ስለ አለባበስ እንዲሁም በቃ እየተነሳች መቅለላት ነገር ነው ቪዲዮ። አንዳንዴም እዚህ ጋር እንደምታዩት እናቷ ቪዲዮ ውስጥ ትገባለች። ያው እናትየዋ ብለን ስሟን ያዘው። እናትና ልጅ በጣም ቀረቤታ አላቸው። ግን እናትየዋ በትዳሯ ብዙም ደስተኛ አይደለችም። እናም አብዛኛው የሚማግጡ ሰዎች የሚጠቀሙትን ቲንደር ትጠቀማለች በድብቅ። ቲንደር ማለት ያው እኛ ሀገር ብዙም ገና አልተስፋፋም አላደገም ምናምን ማች የምታደርጉበት ነው ከፍቅረኞች ጋር። በቃ ሲንግል የሆነ ሰው ትተያዩና ማች ካረጋችሁ ቀጥታ ወደ ዴት ነው። ከኖርማሉ ከፌስቡክ ከምናምኑ በቃ ቲንደር ግልጽ ነው ፍቅረኛ ፈልጋችሁ እንደምትገቡ። እናትየዋ ይሄንን አፕ ትጠቀማለች። ታዲያ በዚህ አፕሊኬሽን ከማን ጋር ማች አደረገች? ከዚህ ወጣት ጋር ሰኪብ ይባላል። እንደምታዩት በጣም ወጣት ነው ከሷ። ምን ያክል? እሷ 18 አመቱ ነው፣ እሷ 43 አመቷ ነው። አንድ ላይ እንደምታዩት እና እንደምታውቁት ብዙ ግንኙነት በቃ ተረዱ ያላረጉት ነገር የለም። ታዲያ በዚህ ግንኙነታቸው በድብቅ ለ3 አመት ቀጠሉ። ምንም እንኳን እድሜያቸው በጣም ትልቅ ጋፕ ቢኖርም ሰኪብ በጣም ነው የሚወዳት። በዚህም የተነሳ እራት ይጋብዛታል፣ ጌጣጌጥ ይሰጣታል፣ ውድ የሆኑ ስጦታዎችን ያደርግላታል። በአጠቃላይ በእኛ ቢያንስ ወደ 300 ምናምን ሺህ በላይ አውጥቶባታል እሷ ላይ በዚህ 3 አመት። በዛ ላይ ደግሞ በሱ ስልክ አልጋ ላይ የሚሰሩ ነገሮችን ሲያረጉ ይቀርጻሉ። ልጇስ ታውቃለች ይሄ ነገር እየተካሄደ እንዳለ፣ ግን ለአባቷ ምንም የተናገረችው ነገር የለም። አባቷም ይሄ ነው እዚህ ጋር የምታዩት። ግን የሆነ ቀን እናትየዋ ይሄ ነገር ማብቃት አለበት ትላለች። ሰኪብስ ምን አለ? በጭራሽ አትተኝ አለ። ምንድነው? ምን አስበህ ነው? እሷን እማ ሲላት እንዴት ነው? የትኛው እማ ነው? የምር እናቱ ራሱ ትሆናለች። ብቻ ገግሞ በጭራሽ አለ። በዛ ላይ ደግሞ እሷ ላይ ወደ 300 ምናምን ሺህ ብር አውጥቶበታል። ለሰኪብ ይሄ ብር በጣም ብዙ ነው። ታዲያስ ሰኪብ የሆነ ነገር አላት። ምን? ከኔ ጋር ትሆኛለሽ ያለበለዚያ ያ ቅድም ሲያረጉ የቀረጹት ቪዲዮ አለ አላልኳችሁ? በሱ ስልክ እሱ ለባልሽ አሳየዋለሁ ይላታል። እናትየዋ ምን እንደምታደርግ ግራ ገባት። ለእርዳታም ልጇን ታማከራለች። ታዲያ አንድ ላይ ሆነው የተረገመ ሀሳብ ያመጣሉ። ምንድነው ሀሳቡ? የሰኪብን ስልክ ይወስዳሉ፣ ሙሉ መረጃውን እናጠፋለን፣ ቴክስቱን፣ ቪዲዮዎቹን፣ ሁሉ ነገር ብለው ይነሳሉ። ደወለችለት ለሰኪብ። እንድንገናኝ እፈልጋለሁ፣ እኔ ላይ ያወጣውን ወጪ እንዳለ ልመልስልም እፈልጋለሁ አለችው እናትየዋ። ሰኪብስ እሺ እሷም ማየት ስለፈለገ ይስማማል። በዚህ ይህ ትክክለኛ ፉቴጁን የተቀረጸ በጊዜው የመረጡት ጊዜም መሸት ያለ ጊዜ ነበር። ሰኪብን ብቻዋን አይደለም ሄደው፣ ጓደኛው እየነዳ አብሮት ሄደ ከሱ ጋር። ልክ እዛ ሲደርሱ እናትየዋም አለች፣ ግን ብቻዋን አልነበረችም። ልጇ አለች። ከልጇ ውጪ ደግሞ 6 የሚሆኑ ጎረምሳዎች አሉ። ትልቁ ፕላናቸው ስልኩን ከመውሰድ ውጪ እሱን መቀጥቀጥ፣ እሱን ማስፈራራት፣ እሱን ደብድቦ አጠገቧ እንዳይደርስ ማድረግ ነበር። ሰኪብ ይሄንን ሲያይ፣ ሰኪብ ድንጋይ ራስ አይደለም መቼስ ከወንድ ጋር እንዲተሰብስባ ምናምን ሲያይ ሊቀጠቅጡት ሊያስፈራሩት እንደሆነ ገብቶት ከጓደኛው ጋር ወደ መኪናቸው ዘለው ይገባሉ። ከዛ መኪናቸውን አስነስተው መሄድ ይጀምራሉ። በዚህም እናትየዋና ልጇ እንዲሁም ደግሞ ሌሎቹ ወንዶች በሁለት መኪና ይከተሏቸዋል። ስለዚህ ሰኪብን 8 ሰው እየተከተለው ነው በሁለት መኪና። በዚህ ሂደትም ከኋላ ይገጩታል። ከፊትና ከኋላ ሆኖ መሀል ላይ መኪናዋን ለማስቆም ይሞክራሉ። ከአስፋልቱም ሊያስወጡት ሞክረዋል እየገጩ ማለት ነው። ብዙ ነገሮችን ይሞክራሉ። በዚህ ሁኔታ ታዲያ ሰኪብ ለፖሊስ ይደውላል። ይሄ ትክክለኛ በጊዜ የተቀረጸ ቪዲዮ ነው። እንዴት መሀል ላይ እንዳስገቡት ይሆን። ታዲያ ግን እየደወለ ባለበት ሰዓት እናትየዋና ይዛቸው የመጣቻቸው ሰዎች መኪናዋን ይገጩና ከመንገድ ያስወጣታል። ልክ ከመንገድ ስትወጣ መኪናዋ ቀጥታ ከዛፍ ጋር ትጋጫለች። ታዲያ ሳይወጡ መኪናቸው ወዲያው መንደድ ጀመረች። ሹፌሩም ሰኪብም እዛው ሞቱ። መኪናቸውም እንደዚህ ነው የሆነችው። ወዲያውም እንግዲህ እናትየዋና ልጇ ተያዙ። አናዘዟቸው፣ እነሱም ተናዘዙ። በሁለት ሰው ግድያ እድሜ ልክ ተፈረደባቸው። በነገራችን ላይ የልጅቷ የቲክቶክ አካውንት ይሄ ነው። ማየት ከፈልጋችሁ ገብታችሁ ማየት ትችላላችሁ። አሁን ድረስ አክቲቭ ነው። ሜቢ ቭሎግስ ነው የሚለው። የዛሬ እውነተኛ ታሪካችን ይህን ይመስላል። ያለፈው ቪዲዮ ላይ ሚኪ ሱፐር ታንክስ አድርጎ ነበር። በጣም አመሰግናለሁ። ቀጣይ ቪዲዮ እንገናኛለን። ወዳችኋለሁ።